ሳናስበው የሆነ ሰፋ መሰለኝ በመሃል ሰው ምንም ሲገባ ሶስተኛው ወገን ሲገባ ደስ አይልም። ትምህርት ይሆነናል ብዬ ነው የማስበው። ብቻ አልሐምዱሊላህ ሁሉ ነገር ለበጎ ነው አይደል? ብቻ እንዳወራለን ገዝ ቪዲዮ እየሰራን ነው። እንዳትመጪ ይሻል ነበር እያየሁ ነበር እና በቃ ተመስጠ ነው የምታወራው። ከዛ ለምን አላስደነግጥም? ከኋላ ነበረች እስካሁን መጣሁ። ቤተሰቦቻችን እንዴት ናችሁ? እና ሰርፕራይዙ ምን ሊሆን ነው? እኔ ቁጭ በይ እንዳትመጪ ብያታለሁ። ምን እያደረግን እንደሆነ አላውቅም። ብቻ ቁጭ ብለን እያወራን ነው። ከዛም መጣ። ከመጣሁ አይቀር እባክዎ እንዴ ልቀመጥ ይጠየቃል። እንዴት? እሺ እኔን ስቶፊክ ደህና አምሮብሻል። አመሰግናለሁ። ታደርገዋለህ። አምሮብኛል። አምሮብሻል። አላማረብሽም? እንዳማረብኝ ያው ሰሞኑን ነው እንጂ ለማን አባቱ ብለሽ ሰሞኑን ትንሽ አላቅም። ወይኔ ግን አሁን ማለት ካለፈ በኋላ ደግሞ ኮሜንት እያየሁ ነበረ። ምን አይነት ኮሜንት? አንዳንድ ኮሜንት አለ ምናምን በቃ የሚያስጠላ ኮሜንት እና ምን ተባልሽ? አይ በቃ አልተዘጋም ምናምን ሰርች ስናደርገው ይመጣል። አልተዘጋም እኮ የሆነ ኦኬ ኖ ታገደብኝ ነው ያልኩት። እኔ እንትን ነው እያሳያችሁ ነው። እዚህ ጋርም ለማሳየት ሞክራለሁ። ላይክ ገንዘብ እንዳይሰራ ነው የተደረገባት። ብቻ አላህ እናመጣዋል። ዋናው ዓላማው እየተጻጻፈልኝ ነው ደግሞ ቶፊቅ ከዩቲዩብ ካምፓኒ ጋር እየተጻጻፈልኝ ነው። እንግዲህ ይሄ ጭንቅላት ስማርት ከሆነ እንደሚመለስልኝ ተስፋ አደርጋለሁ። ለወራት መቀጣቱ አይቀርም። ይቀጣ። አዲስ ቻናልሽ አለ። ቀስ እያልሽ ትሰሪያለሽ። ይሄኛው ይመለስልሻል። አሁን ስለ ዩቲዩብ እንድናወራ አይደለም ኖ አሁን ግን እንዴት ታረቀን ነው? እኔ እናንተ ለምን አኮረፍሽ? አናደደኝ ነው። እኔ አልችልም። አሁን ድሮ በጣም እችል ነበረ ማለት ድሮ ትዕግስተኛ ነኝ አይደል? አሁን ደግሞ ትዕግስት የሚባል የለኝም እኮ። በመሃላችን ክፍተት ሊፈጠር ይችላል። የሰው ልጅ አለመግባባት ያለ ነው። ግን በጣም እንትን ብለሽ ነበር፣ አፍልተሽ ነበር። አንተ ነህ አትሰማም። ሲደወል አታነሳም። መስተካከል አለብህ። ማን? እኔ መስተካከል አለብኝ? አንቺ እኔ ምን አደረክ? እዚህ ሚዲያ ላይ እናወራ አውራ። ቤተሰቦቻችን አይደለም መደበቅ ምናምን አያስፈልግም። ኖ ስልሽ ላይክ ሚዲያ የሚወጣና የማይወጣ አለ። አዎ እሱማ አለ። ዘርገፍ ወይኔ ግን ከባድ ነው ማለት እንዴት አሳልፍክ? ያለኝ ወንዶች በጣም ከባድ ናቸው። እንዴት? አይ በቃ ደግሞ እኮ በሰፈር እኮ ትመጣለች። የሚገርማችሁ ሰፈሬን ስትዞረው ነው የምትውለው። ዞርም አንተ ዘበኛ ሁሉ የኛ ዘበኛ አለና ጥበቃ ምንድነው ተወፋ። ብዙ ነገር ታምያለሁ በአንተ ነው። ምን ተባልሽ? ብዙ ነገር ለምሳሌ ብዙ ነገር ግን እኔ አንዳንዴ ራሴን አደንቀዋለሁ። ለምሳሌ ማለት የሆነ በቃ ሴቱን እንደኔ ያለፈች አለች ብያለሁ ማለት በእኔ ምክንያት አይደለም። በቃ ብዙ ፈተናዎችና ሲደርሱ የሆነ እችላለሁ። ተፈትነሻል? እኔ በጣም